መስፍን አሁን አንተ ስምህ መስፍን አይደል? ስምህ አሁን ፈይሳ ሮቢ ፈይሳ ብለው ኦሮሞ ስሞች አንተ ጋር ሲመጡ መስፍን ብለው ጠሩ አይደለ? መስፍን የተባልኩት ምን መሰለ? መስፍን ስለሺ የሚባል አገረ ገዢ ነበረ በኃይለ ሥላሴ። ያኔ እሱ በጣም ይወደድ ነበረ እና ከዛ መስፍንን የሚተካው ይሄ ነው አለች አያቴ። ከዛ መስፍን ተባለ ስሜ እኮ። እዛ እናንተ አካባቢ የት አካባቢ ነው ይሄ? ሸዋ የቱ ጋር? ሸዋ የቱ ጋር? ጫንጮ። ጫንጮ ላይ አሁን ለምሳሌ አንተ እዛ ጋር መሆን የምትፈልገው ቤተሰቦች መሆን የሚፈልጉት አማራ ነው አይደል? ለምን አባ ነው አማራ ነው? አማራ እኮ ኦርቶዶክስ ነው። ለኔ ኦርቶዶክስ ማነኝ እኔ። አማራ ማለት አማራ ብሔር የለም። ራቆ አማራ የሚባል ብሔር ከተፈጠረ 4 አመቱ ነው። አማራ ኦርቶዶክስ አለ፣ ትክክል ነው ስሙ አማራ። እኛ ድሮ ክርስትና ሲመጡ እኛ ጋር ሰዎች ክርስትና ያነሳለት ምን ይባላል? እንኳን ልጅን አማራ አረኮ ይባላል። ቆይ ችግር የለም። ኦኬ አማሮች በዛን ማለት ነው። ችግር የለም። አሁን ጥያቄው ደግሞ እንደሆነ ነገር የጫንጮ ላይ መስፍን የሚባለው አገረ ገዡ ምንድን ነው? አማራ ነው አይደል? ኦሮሞ፣ ሸዋ ኦሮሞ፣ አማራ ነው የሸዋ ኦሮሞ። ኦኬ እሱ ደግሞ የሸዋ ኦሮሞ መስፍን ሆነ አይደል? እሱም ደግሞ ብትጠይቀው መስፍን የሚለው መጨረሻ መስፍን ማን ነው? የአማራ ልጅ ስም ያደረገው እና መስፍን በኦሮምኛ ምንድን ነው ትርጉሙ? ከመጽሐፍ ቅዱስ የሚለው የመጣው ቆይ መጽሐፈ መጽሐፍን ትታውቀዋለህ አይደለም? ባይብል ውስጥ አውቀዋለሁ። አይደለም? ባይብል ውስጥ አውቀዋለሁ። የአማራ ስም ያደረገው ገባኝ። አሁን አንተ ይኸውልህ የአማራ ስም ትክክለኛው እርግጤ አንዴ ችግር የለም። ይኸውልህ አንዴ እንትን እያደረግ ተባባለች። አሁን አንተ እዛ አገረ ገዢው እዛ አካባቢ የነበረው አገረ ገዢው እንዴት ነው? ብዙ እንትን ይለብሳል፣ ነጭ ጥለት ምናምን ይለብሳል አይደለም? እኛ ጋር ቡልኮ ነው የሚለብሱት። ገባኝ። ግን ልብሱን አይተው ምናምን እርግጠኛ ነኝ አባትህ ፈቅዶ ነው አይደል ያንን እንትን ያደረገው? የሸዋ ኦሮሞዎች እኮ እንደ አማራ ሳይሆን መብሩ ተነፋነፍ አይደለም። እየሰማኝ አይደለም። ይህን ስም ያወጣል አባትህ ነው እናትህ ነች ያወጣችው? አያቴ፣ የሴት አያቴ ዳሴ ጉርሞ ትባላለች። የሴት አያቴ የሴት አያትህ እዛ አካባቢ የምታየው ጀግና የእናቴ እናት ማለት ነው። ባለባት ነበረች እሷ። የእናትህ እናት እዛ አካባቢ ሲንጎራደድ ጀግና ሆኖ ምናምን የምታየው መስፍንን አይደል? አዎ የሸዋ ኦሮሞ ቆይቶቶ መስፍንን ነው። አዎ ስለዚህ ምን አደረገች? አንተን አማራ እንድትሆን መስፍን አደረገች። አማራ የሚባል ብሔር የለማ እዛ ጊዜ የሌለ በመንፈስ ታደርገኛለች። አንዴ የዛን ጊዜም ኦሮሞ የሚባል ብሔር አልነበረም። የዛን ጊዜ ኦሮሞ የሚባል ብሔር ነበረ። አንዴ መቼ ነው አንተ የተወለድኩ? በደርግ ጊዜ ሙሉ ኦሮሞ ይሉናል። ቆይ በደርግ ጊዜ ነው የተወለድኩ አንተ? በኃይለ ሥላሴ እና ኃይለ ሥላሴ ጊዜ ላይ ታዲያ ኦሮሞ የሚባል ስም ነበር? ኃይለ ሥላሴ ጊዜ ላይ በትክክል ኦሮሞ የሚባል ወርድ ነው እንጂ ኦሮሞ የሚባል ስም ነበር የዛን ጊዜ? ኦሮሞ የሚባል አለ። ጋላ አለ። ጋላ ይታወቅ ነበረ። በተናጠል በቃ እንደ ብሔር የሚታወቅ አንዴ ወንድሜ ኦሮሞ የሚባል ስም አለ። ምን ነበር ኢንስፔክተር ነበር? እናንተ ያወጣችሁልን ጋላ ነው፣ ስማችን ነው። እንወደዋለን። ኦኬ የዛን ጊዜ በጂ ወርድ ነበር የሚጠራው እንጂ ኦሮሞነት ነው። በዚህ ማንም አይሸማቀቅም። መሆናት ግን ምንድን ነው ይኸውልህ የመስፍን አያትና የእናቱ አያት የሸዋ ኦሮሞ የፈለገ አይነት ስም ነው። አንዴ ወንድሜ ኧረ ቆይ በእናታችሁ አንድ ሰው እዛ ጋር ለምሳሌ መስፍን ወንድማችን ወደፊት የመስፍን አያት እርግጠኛ የምንነግራችሁ እዛ አካባቢ ያለው መስፍን የሚባለውን ደስ ይላል። ቢካዝ ለምን ሲንጎራደር ሲያይ ስታይ ምናምን ይሄ ላይክ ሞር እንትን
ምንድን ነው ይሄ ጀግንነት መንፈሱ እና የጀግንነት መንፈሱን መስፍን ፈይሳ ላይ ነው እንዲሄድ የፈለገች። ያው መጨረሻ ላይ መስፍን ተማረከ እንጂ ያኔ ነበር ዘራቆብ የአማራ ስም ነው አይደለም? ግዕዝ ነው። እኔም ከመጽሐፍ ቅዱስ የተወሰደ ነው። መጽሐፍ ቅዱስ አማራ ነው እንደ ያለው የመጽሐፍ ቅዱስ ነው። መጽሐፈ መሳፍንት ከሚለው ቆይስ ችግር የለም ወንድም ችግር የለም። እኔ ችግር የለብኝም። እንደፈለክ ባይብልም ምንም ልትል ትችላለህ። አዎ አንደኛ በሸዋ አማራ የሚባለው በአማርኛ ትርጉሙ ምንድን ነው? አንዴ ቹቹ በእናትህ ቹቹ ያላችሁ ጋይስ፣ አንደኛ አካውንታችሁ የማናውቃችሁ ሰዎች፣ አሁን እዚህ አሁን የሚታወቁ ሰዎች የምናውቃቸው ነው የምናወራው። እኛ ከምናውቀው ሰው ጋር ነው የምናወራው። ከሰይጣን ጋር እናወራው። ነጭ ለብሰህ ምናምን ጓን ለብሰህ ብትመጣ ከጀርባ ተደብቀ ስትፈልግ መሀመድ ትሆናለህ፣ ስትፈልግ በላቸው ትሆናለህ፣ ስትፈልግ ቶሎሳ። እኔ አሁን ምንድን ነው እኔ አሁን በስፈ እኔ አሁን ችግር የለብኝም። እኔ አሁን እንትን እያልኩ የነበረው እህታችን እዚህ ጋር የምታያት ሰላም እናቷ ናቸው፣ የአማራ እናቷ ናቸው ያሳደገዋት። ልጇም ደግሞ ከአማራ ነው የወለደችው ምናምን። አማራ ትሸታለች፣ ግን እሷ አባቷ ኦሮሞ ስለሆነ ኦሮሞ ነኝ ነው የምትለው። እና ይሄ ሰው ብሔር እኮ ይኸውልህ አንተ ቾይዝ የምታደርገው ስነ ልቦና እንጂ በደም አይተላለፍም። ገባኝ፣ ግን ምን አልገባም። እርግጠኛውን የምነግርህ እንትን ሰላም ባክንዴስ ወደ የዛን ጊዜ ህዋት በነበረበት ሰዓት ላይ እርግጠኛ ነኝ ኦሮሞ ምናምን ተጫወት አይመስለኝ፣ አማራ ነበር ሞረ። ዝም በል። እኔ አማራ ተጫወች አላውቅም። እነሱ ችግር የለም ድመርክሽ ነው። በቃ እኔ ስሜ ራሱ ኦሮሞ እንደሆንኩ እኮ ያስታውቃል። ሰላም በሬቻ ስትባል ማለት ነው። እኔ አማራ ልጫወት ኦሮሞ። ቆይ እኔ ሲጀመር ማለት ነው አማራም ሆነ ሌላ ብሔር የምጫወተው የራሴ ማንነት የራሴ ብሔር እያለኝ ለምንድን ነው? እስኪ ንገረኝ። የእኔ ብሔር ከማን ስምሽ ሰላም በሬቻ ዳራቆብ። አሁን እኔ ልንገርህ ምስቴ ልንገርህ፣ መስቴ ቀረዩ ነው አባቷ ማለት ነው። እናቷ ምንጃሬ ናት። አሁን ልንገርህ እሷ ያደገችው ከምንጃሬዎች ጋር ነው። በዛው እሷ አታውቀውም በአካል። አባትየው ግን